ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። የከርቲስ ጆንስ ሁኔታ ወደ ኢንተር ሚላን ማቅናቱ የጊዜ ጉዳይ ነው እንጂ እንደማይቀር ነው እየተነገረ የሚገኘው። ታዲያ ከዛ ጋር በተያዘ አንድ መረጃ ላጋራችሁ። ኢንተር ሚላን እንግዲህ ለከርቲስ ጆንስ አዲስ የዝውውር ጥያቄ አቅርቧል። 32 ሚሊዮን ዩሮ ሲሆን ለመክፈል ያቀረበው ጥያቄ ግን በሊቨርፑል ወዲያውኑ ውድቅ ተደርጓል። ሊቨርፑል 40 ሚሊዮን ዩሮ ወይም ከዚያ በላይ ካላቀረበ በስተቀር ከርቲስ ጆንስን እንደማይሸጥ ነው እየተገለጸ የሚገኘውና እንዴት ተመለከታችሁት? ከርቲስ ጆንስ በኢንተር ሚላን የሚፈለገው ተጫዋች እንደሆነ ይታወቃል። ቤን ጃኮብ እንዳሳውቀው ከሆነ ግን ሊቨርፑሎች 40 ሚሊዮን ዩሮ የማይቀርብ ከሆነ ተጫዋቹን ፈጽሞ መሸጥ ሀሳብ እንደሌላቸው ነው እየተነገረ የሚገኘው። ስለዚህ ከርቲስ ጆንስን ወደ ኢንተር ሚላን እንዲያመራ ግድ 40 ሚሊዮን ዩሮ ማቅረብ አለበት ብለው ነው የሚያስቡት። ተጫዋቹ ኳሊቲ አለውና ከዛ አንጻር ሊቨርፑሎች እንዲህ በቀላሉ ትንሽ ዋጋ ይሰጧል ተብሎ አይጠበቅም። የመሀል ክፍላቸውን እንደገና ማደራጀት ይፈልጋሉ። በርካታ ተጫዋቾችን በመሀል ክፍላቸው እየተመለከቱ እንዳሉ የሚታወቅ ጉዳይ ነው። ከዛ አንጻር ነው እንግዲህ ሊቨርፑሎች ተጫዋቹን በዝቅተኛ ሂሳብ የመሸጥ ሀሳብ እንደሌላቸው፣ ነገር ግን አሁን በሁለቱ ክለቦች መካከል የዋጋ መቀራረብ አለና ከዚህ በላይ ገፍተው የሚመጡ ከሆነ አዲስ የዝውውር ጥያቄ የሚያቀርቡ ከሆነ ምናልባት ሊቨርፑሎች የዚህን ተጫዋች የዝውውር ጥያቄ ማለትም ኢንተር ሚላኖችን ይቀበላሉ። በሁለቱ ክለቦች መካከልም ስምምነት ይኖራል ተብሎ ይጠበቃል። ከዛ ውጪ ሊቨርፑል የብራድሊ ባርኮላን ሁኔታ በቅርበት መከታተሉን ቀጥሏል ተብሏል። ይህ ፈረንሳዊ ተጫዋች በተለይ በፈረንሳይ ብሔራዊ ቡድን እያሳየ ያለው እጅግ አስገራሚ እንቅስቃሴ ተጫዋቹ ወደ ሊቨርፑል እንዲያመራ ሊያደርገው ይችላል ተብሎ ይጠበቃል። ብራድሊ ባርኮላ በፈረንሳይ ብሔራዊ ቡድን እንዲሁም በፒኤስጂ ቤት በጣም ሱፐር ሰብ ተብሎ እንግዲህ በጣም ድንቅ ብቃቱን እያስመለከተ ይገኛል። ጎሎችን ያስቆጥራል። በጣም ፈጣን የሚባሉ ሩጫዎቹ ደግሞ ተጫዋቹ ምን ያህል ኳሊቲ እንዳለው ፍንትው አድርጎ የሚያሳዩ ናቸውና ከዛ አንጻር እንግዲህ ሊቨርፑሎች በተጫዋቹ ላይ ፍላጎት አላቸው። በቅርበትም ሁኔታውን እየተከታተሉ ይገኛሉ። የማንዴ ዝውውር ከከሸፈ በኋላ በዋነኝነት እያጤኑበት ወይም እየተመለከቱት የሚገኙት የብራድሊ ባርኮላን ዝውውር እንደሆነ የሚታወቅ ጉዳይ ነው። ሊቨርፑሎች ጠንክረው ገፍተው የሚሄዱበት ከሆነ ቼልሲዎችም ተጫዋቹን ይለቁታል ተብሎ ይጠበቃል። ከዛ ውጪ ወጣቱ ግብ ጠባቂ ኤርሜን ፔሲ በዚህ ክረምት በውሰት ወደ ሌላ ክለብ ሊያመራ ይችላል ተብሏል። እንግዲህ ሊቨርፑሎች እንደዚህ አይነት ወጣት ተጫዋቾችን ልምድ እንዲቀስሙ ወደ ሌላ ክለብ ይልካሉ ተብሎ ነው የሚጠበቀው። እንደዚህ አይነት አጋጣሚዎችን በብዛት ስንመለከት ቆይተናል እና በተለይ ተጫዋቾች እንደ ወጣት ተጫዋቾች ልምድ አግኝተው ሲመጡ ለክለባቸው የሚሰጡት ግልጋሎት ላቅ ያለ ነው እና አሁን ሊቨርፑሎችም ይህንን ነገር ለመድገም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ከዛ ውጪ በርካታ የስፔን ክለቦች በስቴፋን ባቼቲች ላይ ፍላጎት አሳይተዋል ተብሏል። ሆኖም ይህ የሚሆነው ግን ሊቨርፑል ተጫዋቹ በዚህ ክረምት ለማሰናበት ከወሰነ ብቻ ነው ተብሏል። ሊቨርፑል ተጫዋቹን ይለቀዋል ወይም አይለቀውም የሚለውን ነገር አብረን እንመለከታለን። ነገር ግን አሁን እንግዲህ የበርካታ የስፔን ክለቦች በተጫዋቹ ላይ ፍላጎት እንዳሳዩ ነው። መጨረሻውን እንግዲህ አብረን የምናይ ይሆናል። እንግዲህ ሊቨርፑሎች በክረምቱ የዝውውር መስኮት በርካታ ዝውውሮችን ይፈጽማሉ ተብሎ ነው የሚጠበቀው። ታዲያ ከዛ በፊት ወይም ከዛ አስቀድመው ለበርካታ ተጫዋቾችም እንዲሁ ሽኝት ያደርጋሉ ተብሎ ይጠበቃል። ሌላኛውና አስገራሚው መረጃ ምንድን ነው? በከርቲስ ጆንስ እና በአንድሪ ራዮላ ጥሩ የሚባል ትስስር እንዳለ፣ ይህ ነገር ደግሞ እንግዲህ ተጫዋቹ እንዲህ በቀላሉ ክለቡን እንዳይለቅ ሊያደርገው እንደሚችለው እየተገለጸ የሚገኘው በተጫዋቹ ላይ መስራት ይፈልጋሉ ተብሏል። አንድሪ ራዮላ በከርቲስ ጆንስ ላይ ብቻ ሳይሆን በርካታ ተጫዋቾች እንግዲህ ምናልባት ከአጨዋወት ስልታቸው ጋር የሚጣጣሙ ከሆነ በአንድሪ ራዮላ ስር የመቆየት እድል ይኖራቸዋል ተብሎ ይጠበቃል። ሁሉንም ተጫዋቾች እንደ አዲስ ሊያጠኑበትና በፕሪሲዝን ወቅት በሚያሳዩ እንቅስቃሴ ላይ የተመሰረተ ሊሆን ይችላል። አንድሪ ራዮላ እንዲህ ሲሉ ነው የተናገሩት። ከርቲስ ጆንስ በጣም አድርጌ እመለከተዋለሁ። ለእኔ እሱ ምርጥ ተጫዋች ነው። እሱ እንግዲህ በጣም ስካርስ መሆኑ አስፈላጊ ነው። ባህሪውንም እወዳለሁ። ለዚህም ዓመት ብቻ ሳይሆን ለተጨማሪ ጊዜ ማቆየት እንደምችል ተስፋ አድርጋለሁ ብለዋል እና አብረው ከሰሩ ምናልባት ሀሳባቸውን ሊያስቀይራቸው የሚችሉበት እድል እንዳለ እየተገለጸ ይገኛል። ፔዲ ፔምፕሌ ከወራቶች በፊት ከትልቅ ጨዋታ በኋላ እንዲህ ሲል ተናግሯል። እኔ ታላቁ የሊቨርፑል ደጋፊ ነኝ። ይህንን ውድድር ለማየት የመጡ በርካታ የሊቨርፑል ደጋፊዎች አሉናም እድል ሆኖ ማሸነፍ ባልችልም ዛሬ ያሳየሁት ፐርፎርማንስ እንዲሁም ትልቅ ትግል ከወራት በፊት ህይወቱ ላለፈው የሊቨርፑል ሌጀንድ ዲያጎ ጆታ እንዲሁም ለወንድሙ ለአንድሬ ታሳቢነት እንዲሆን እፈልጋለሁ ሲል ተናግሯልና በርካታ የሊቨርፑል ደጋፊዎች በዓለማችን ላይ እንዳሉ የሚታወቅ ጉዳይ ነው እና ይህም ሰው እንግዲህ ይህ ግጥሚያ ለወንድሙ ለዲያጎ ጆታ ታሳቢነት እንዲሆን ፍላጎት እንዳለው ተናግሯል።
ከዛ ውጪ የሳውዲ አረቢያ ክለቦች ለአሊሰን ቤከር እንደገና ፍላጎት ሊያሳዩ ይችላል ተብሏል። ሆኖም ሊቨርፑል አሊሰንን የመሸጥ ፍላጎት የለውም። ክለቡ አቋሙን እንዲቀይር ከፍተኛ የዝውውር ገንዘብ ማቅረብ ይኖርበታል። በአሁኑ ሁኔታ ዝውውሩ መፈጸም እድሉም በጣም ዝቅተኛ ነው ተብሏል እና አሊሰን ቤከር በሊቨርፑል ቤት አሁንም ይቆያል ተብሎ ነው የሚጠበቀው። የብራዚላዊ ተጫዋች ብዙ የሚነሱ ፖዚቲቭ የሚባሉ ጎኖች አሉት። በእግሩ መጫወት ይችላል። እንዲሁም ከዛ ባሻገር እንግዲህ አጠቃላይ ያለው እንቅስቃሴ አድናቆት እንዲቸረው እንዳደረገ ነው እየተገለጸ የሚገኘው። ስለዚህ ይህን ግብ ጠባቂ በሊቨርፑል ቤት ዳግም እንመለከተዋለን ተብሎ ይጠበቃል እንጂ በቀላሉ ሊቨርፑልን ይለቃል ተብሎ አይጠበቅም። እናንተስ ይህን ነገር እንዴት አያችሁት? ኮመንት ሴክሽን ላይ ያስቀምጡልኝ። አሊሰን ቤከር በሊቨርፑል ቤት እንመለከተዋለን። አንዲ ራዮላ እንግዲህ በሊቨርፑል ቤት ስላለው የስራ ጫና እንዲህ ሲል ተናግሯል። ይህ ትልቅ ፈተናና ትልቅ ለውጥ ነው ብዬ አስባለሁ። በአብዛኞቹ ሳምንታት እንግዲህ በጣም ከባድ የሆኑ ጫናዎች ሊኖሩ ይችላሉ። እንደዚህ አይነት ክለብ ውስጥ ስትገቡ ደግሞ የተለመደ ነገር ነው ሲሉ ነው የተናገሩትና በተጫዋችነት ዘመኑም እንግዲህ እንደዚህ አይነት ሁነቶችን እንደሚወድና በሊቨርፑል ቤት እንደዚህ አይነት ጫና መኖሩ ለሱ ይህን ያህል አስገራሚ እንዳልሆነና ሊቨርፑል ትልቅ ክለብ እንደመሆኑ አንጻር ጫናዎች የተለመዱ እንደሆኑ ለማንጸባረቅ ሞክሯል። በቦርንማውዝ ቤት በጣም ድንቅ ጊዜን ካሳለፈ በኋላ ወደ ሊቨርፑል አሰልጣኝነት መንበርን መረከቡ ይታወቃል። በሊቨርፑል ቤትስ ምን ይሰራል የሚለው ነገር የብዙዎችን ቀልብ ስቧል። በእርግጥ የሚፈልጋቸው ተጫዋች ከፈረሙለት ድንቅ የሚባል አሰልጣኙ ድንቅ የሚባል ነገርን በሊቨርፑል ቤት ያሳልፋል ተብሎ ነው የሚጠበቀው። አንዲ ራዮላ በመቀጠልም በሊቨርፑል ቤት ይቆያል ተብሎ ይጠበቃል። እናንተስ ይህን ነገር እንዴት ሳያችሁት? አዳዲስ ስፖርታዊ መረጃዎች የሚወጡ ከሆነ ወደ እናንተ የምናደርስ ይሆናል። በዛሬው ዕለት ሊቨርፑል የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዳዲስ ስፖርታዊ መረጃ እስክንገናኝ መልካም